ጋር በጣም ሱብሃንአላህ የሚያስብል ነገር ልናገር እፈልጋለሁ፣ የሚያስቅም ማለት ነው። እሱም መሰላችሁ አምስተኛ ክፍል ምናምን ሁኜ ወይም አራተኛ ክፍል አካባቢ ሁኜ ማለት ነው ቁርአን 8 ጁዝ ደርሻለሁ። በደንብ አዳምጡ። ቁርአን 8 ጁዝ ድረስ ቀርቻለሁ። ግን ደግሞ ስቀራ ማለት ነው ማንበብ አልችልም። አረበኛ ማንበብ አልችልም። ታዲያ እንዴት ነው የቀራኸው ካላችሁኝ፣ የኛ መድረሳ እንዳሁኑ አይደለም። ድሮ ስንቀራ ብዙ ሰዎች ይቀመጣሉ። ከዛ ከፍ ያሉ ልጆች መጥተው ሁላችንም ያቀሩናል። ዳግመን እንቀራና እናሐፍዘዋለን በቃላችን ማለት ነው። እንደዛ ነበረ እና ወደ ኋላ ተመለስቼ ብጠይቁኝ ከሆነ ጊዜ በኋላ ረሳዋለሁ፣ አላውቀውም። እና ተርኒንግ ፖይንት ብዬ የማስበው እናቴ አልሐምዱሊላህ ዲን ላይ በጣም ጎበዝ ናት። ብዙ ኪታቦችን የቀራች ጀግና ናት ያለኝ አልሐምዱሊላህ። በሆነ አጋጣሚ እሷ የምታውቅ ቁርአን እንደምቀራ ነው። እስኪና ዛሬ ይቅራልኝ ብላ ትጠይቀኛለች። ምንም ነገር አላውቅም። ከዛ ሰዓት ጀምሮ እሷ ራሷ ሙሉ ሐረካ ጀምሮ እያንዳንዱን ቂራአት እንዴት እንደሚነበብ አስተማረች ማለት ነው። ከዛ በኋላ አልሐምዱሊላህ እያሻሻልኩ መጣሁ። ይህን ስላችሁ ግን እንደዛ እንኳን ህፃን ሆኜ አልሐምዱሊላህ አረበኛ ይቀለኝ ነበረ። ያደኩት ትንሽ አረበኛም ስለሚወራ አረበኛ ለምጄ ነበር ማለት ነው። ስለዚህ ኪታብ ስቀራ እሱ ነገ ቀለኝና የመጀመሪያ ሐላወተል ኢስላም አገኘሁ ብዬ የማስበው የዛ ሰዓት ነው ማለት ነው። በመቀጠል ያው ቁርአን ከቀራው በኋላ አልሐምዱሊላህ ሼክ ሐሰን ይባላሉ፣ አላህ ይርሐማቸው፣ አላህ በጀነት ያገናኘን። ቁርአን አስከተሙኝ። ቁርአን ከጨረስኩ በኋላ ወዳውኑ ኪታብ መቅራት የጀመርኩት ማለት ነው። ኪታብ መቅራት ሲጀምር የዛን ጊዜ የአቂዳ ኪታቦች ነው ሞር ፎከስ አድርጌ የሚቀራ፣ ፊቅህም አልፎ አልፎ ማለት ነው። በቂራአቱ ትንሽ ከፍ እያለን ስንመጣ አንድ መድረሳ አለ፣ ቄራ መስጂድ ታውቁታላችሁ። መድረሰተል አንደሉስ ይባላል። ኮርስ አለ፣ ኢስላሚ ኮርስ ማለት ነውና እዛ ኮርስ ላይ እኔ የክረምት ኮርስ ነው፣ ከዛም ይጨምራል ማለት ነው። ገብቼ ስለ ዲነል ኢስላም በሰፊው ተማርኩ ማለት ነው። እዛ ደግሞ ስለ ፊቅህ፣ ስለ አቂዳ፣ ኢቭን ስለ ቂራአት፣ ስለ ሐዲስ በደንብ እውቀቶችን አገኘው ማለት ነው። አይ ቲንክ የዛ ሰዓት 5ኛ ደረጃ ነበርኩኝ። 5ኛ ደረጃ የሚባለው ደረጃ አለው ክላስ ማለት ነው። እና በዛ ተምሬ አልሐምዱሊላህ ብዙ እውቀቶችን አዳብሬ ያለው ማለት ነው። ከሱም በተጨማሪ ደግሞ ቅድም እንደገለጽኩላችሁ መርከዞች የተማርኩባቸው ትምህርቶች የኢስላም ትምህርት ቤቶች ነበሩ። ስለዚህ በጣም ብዙ እውቀቶችን አግኝቻለሁ ማለት ነው። ግን እዚህ ጋር ስለ ክርስትና እውቀት የጀመርከው መቼ ነው? ማንበብ የጀመርከው መቼ ነው ካላችሁኝ፣ ተርኒንግ ፖይንቷ እዚህ ጋር ናት። እሱም ምንድነው? ቁርአን ካከተምኩ በኋላ እናቴ የሆነ ነገር ቃል ገብታኝ ነበረ። ቃል የገባችኝ ነገር ደግሞ ምንድነው? ቁርአን ካከተምክ 5 መጽሐፎች እገዛልሃለሁ የሚል ነበር። ኦኬ። ስለዚህ አልሐምዱሊላህ ቁርአን ጨረስኩኝ፣ አከተምኩ። የዛ ሰዓት 5 ኪታቦች ሊገዙልኝ ነው ማለት ነው። ያ መጽሐፍ ሊገዛ መርካቶ ተሄደ ማለት ነው። ሲኪን መርካቶ ከመጽሐፎቹ መካከል አንደኛው መጽሐፍ የትኛው ነበረ? ይሄኛው መጽሐፍ ነበር። ያው ተዘርግቶ በመሸጣው አይኔ ውስጥ ገባና ገዛሁት ማለት ነው። ስለዚህ ስለ ክርስትና ለመጀመሪያ ጊዜ እውቀት ያገኘሁት በዚህ መጽሐፍ ነው። ኦኬ። አክቹዋሊ ይሄንን ሙሉም አላነበብኩትም ነበር፣ ግን መጀመሪያ አካባቢ እንደሆነ ምልክት ነገር ያልኩ ለማንበብ ሞክር ነበር። ያው ይከብዳል ለመረዳት፣ ለምን ጭራሹን አይዲያውም አልነበረኝ። እንዳልኳችሁ ደግሞ የሙስሊም አካባቢ ነው። ስለዚህ ለመጀመሪያ ጊዜ ወደ ንጽር የገባሁት በዚህ መጽሐፍ ነው ማለት ነው። ቀጥሎም ደግሞ እስከ 9 ድረስ ባለው በጣም ብዙ ኪታቦችን ቀርቼ እንዲሁም ደግሞ አጋጣሚ ሰፈር ቀየርን። ሰፈር ቀየረ ደግሞ ሼክ ባህሩ የተባሉ ታላቅ ሼክ አሉ። እሳቸው ላይ ሰሒህ ቡኻሪን መቅራት ጀመርኩ ማለት ነው። የዛ ሰዓት አልሐምዱሊላህ ብዙ እንትኖችን አሳልፈናል በዳዕዋም ማለት ነው። ትምህርት ቤት ላይ ትልቅ ጀማዓ ነበረን። በጀማዓው ደግሞ ብዙ ኪታቦችን እናቀራለንም እንቀራለንም። ኢቭን ደግሞ ከሱም በተጨማሪ መስጂድ ውስጥ ሱብሂ ብትሉ ከሱብሂ በኋላ ከአሱር በኋላ እንዲሁም ነው ከኢሻ በኋላ በእነዚህ ጊዜያት በሙሉ ኪታቦችን እንቀራ ነበር። ከመግሪብ እስከ ኢሻ ደግሞ ቁርአኖች ለተማሪዎች እናቀራ ነበር ማለት ነው። በዚህ እያልን ቀጠልን። ከዛ አሁንም ተርኒንግ ፖይንት 10ኛ ክፍል ነው። 10ኛ ክፍል የኮሮና ላይ የኮሮና ሻለ ሌላ ጊዜ እናወራበታለን። 10ኛ ክፍል ስገባ አጋጣሚ የገባሁበት ትምህርት ቤት አዲስ ሰፈር ነው። የክርስቲያኖች ትምህርት ቤት ነው። ስሙ ራሱ የክርስቲያኖች ነው። 7ኛ ቀን አድቬንቲስት ቤተክርስቲያን ተብሎ የሚጠራ ትምህርት ቤት ነው። የሚሽን ትምህርት ቤት ማለት ነውና እዛ ስገባ ነው ብዙ ነገሮችን ማወቅ የጀመርኩት ማለት ነው። እዛ ስገባ ሙስሊም ያለው አንድ ልጅ ብቻ ነው፣ ሌላ ሙስሊም የለም። በየቀኑ መጽሐፍ ቅዱስ ይነበብልናል፣ እንዲሁም ደግሞ ያጸልዩናል በእነሱ ማለት ነው። ሁልጊዜ መድረክ ላይ ይጸልያል። ሁሉ አስተማሪ ሲጀምር ጸልዩን የሚጀምረው እና ደግሞ ሁልጊዜ በየሳምንቱ የመጽሐፍ ቅዱስ ክፍለ ጊዜ አለ። ስለዚህ በዛ ሰዓት ትንሽ እውቀቶችን አገኘው እና ያው የካፊሮች ተንኮል ማለት ነው። በጣም ተንኮላቸው ሚሽነሪ ዳዕዋ ወይም ደግሞ አምላካችን የሚያስታውስ በዚህ መንገድ ነው። አሁን ትምህርት ቤት ከፈተው አይደለ? ትምህርት ቤት ከፍተው በሁሉም ክፍተት ላይ
ስለ መጽሐፍ ቅዱስ ስለ እግዚአብሔር ነው የሚያስተምሩት። አልሐምዱሊላህ የዛ ሰዓት ግን እስልምናዬን በደንብ አቅ ነበር። ስለዚህ ኢቨን ከሱ ማለፊ ዲፌንድ እከራከር ነበር። ፊዚክስ አስተማሪ ነበርና ፊዚክስ አስተማሪ በጣም ያስቀኛል። ጴንጤ የሆነ አንዴ ኦርቶዶክስ ይቀያየራልና ሁልጊዜ እየመጣ ስለ እምነት እኛን ያወራናል። ሲያወራን ግን ዝም አይለውም፣ መሀል ላይ እናገር ነበር ማለት ነው። እና ዋናው ስለ ክርስትና እውቀት ያገኘሁባቸው መንገዶች እነዚህ ናቸው። አንደኛ የተማርኩበት ትምህርት ቤትና ይሄኛው መጽሐፍ ማለት ነው።